የሰው ልጅ ዛሬ ሄደ ብር ብትጠይቀው ፈገግ ብሎ ይሰጣል ወዳጅ ከሆነ ነገ ብትድበት ፊቱን ጠቆር ያደርጋል በሶስተኛው የለም በሉ ነው የሚለው የሰው ልጅ ሲነዘንዙት አይወድም ለዛ ነው ገጣሚው لا تسألن بني آدم حاجة ዲዮማ በተሰበው ሰላም ናችሁ ወይ ከኔ ጋር ሁሉ ሰላም ነው አልহামዱሊላህ ሰላም ብያለሁ በመጀመሪያ ለዚህ ለቤት አዲስ ከሆናችሁ ቤቱን ላይክ ሰብስክራይብ ሼር በማድረግ ጀምሩ ትላችኋለሁ አዲስ ጀማሪ ነኝ አጠነካክሩኝ እናማ ዛሬ ሳሳያችሁ ያው በመዳም ቤት ሆነን በስደት ላይ ሆነን ያገራችንን ያለ መርሳት እና እንደዚህ ቲማቲም ዘርቼ ፍሉን አፍልቼ በመጀመሪያ ከዛም ደግሞ እንደዚህ ውሃ ያጠጣሁኝ ማታ ሁሌም ውሃ ያጠጣሁ ቅጠሉ እንደዚህ ሲረዝም በመቀስ ከላው ላይ ጅፍጅፍ ብሎ በጣም እንዳይግማማ በመቀስ እየቆረጥኩትኝ እንደዚህ በላይ ያስገብቼ ከስር ሳጠጣ በሁለት ወሬ ያው ሁሉም ነገር ሳይለፉበት አይገኝም በነገራችን ላይ ብዙ ለፍቼበታለሁ እውነቱን ለመናገር እየደከመኝ ነው የለፋሁበት የምር በጣም እየደከመኝ ተምላችሁ በላይ ግን አንድ ሰው ምንም ያክል የልፋቱን አያጣም ሳያትለፉ ምንም እንደማይገኝ እና ያው መዳም ቤት ሆነን አብዛኛዎቻችን ደግሞ ራሳችን እየደከመን ሁለተኛ ስራ ደግሞ በላችን ላይ የምናክል ምናምን ነገር እንላለን ግን ስራ ጥሩ ነው በመጀመሪያ እንደዚህ ከዛ ከፈላሁበት ቦታ አራብቼ እንደዚህ አራርቄ ተከልኳቸውኝ ቦታው እንደምታዩት እንደ ቦይ ያለ ቦታ ነው አፈርም የለው አረቦቹ ራሱ እየገረማቸው እንዴት ነው እቺ ልጅ እዚህ ድንጋይ ውስጥ ቲማቲም ተክላል እንትን በቅሎ ያፈራል ብላ ምትለፋው እያሉ ይስቁብኝ አስበሳቸው ማለት ነው ግን የልፋቴን ምንም ቢሆን እኔ ብቻ ሳይሆን ማንኛውም ሰው የለፋበትን የልፋቱን አያጣም ብዬ ነው ማምነውና በጣም ነው የተገረሙት እውነት በጣም እኔ ራሱ እነሱ ብቻም ሳይሆኑ እኔ ራሱ በጣም የገረመኝ ነገር ነውና ያ ማሻአላህ ትላላችሁ እንዴት እንዳፈራ እኔ ልነግራችሁ አልችልም በጣም ነው ያፈራው እና የመጀመሪያ ጊዜ እንደዚህ አንዳንድ አልፎ አፈሩ እንደምታዋቸው አንዳንድ እያቀሉ ነው አበባው እንደምታዩት እንደዚህ አብቧል በጣም ነበር ደስ የሚለው ያው ብዙን ጊዜ አልቀርጽም በአረቦቹ ብዙም ካሜራ ነገር ስለማይወዱ ውጭ ላይ ስልኬን ይዤ ወጥቼ መቀረጽ በጣም ነበር መፈራው ያው አንዳንድ ጊዜ ግን ሰው በለለ ሰዓት አሶር ላይ ስወጣ ትንሽ የቀረጽኩትን ነው ማሳያችሁና ይሄንን ይመስል ነበር በጣም ያምር ነበር እንደዚህ በሽተኛ የሆኑትን ደግሞ ቁርጥ ያረኩኝ ነው መጥላቸው በመቀስ ማለት ነው በሽታቸው ለሌሎችም እንዳያራቡ ያው ሀገራችን ላይ የገበሬ ልጅ ሆነን ያደግን ልጆች እናቀዋለን አረቦችም በጣም የተገረሙበት ነገር ቲማቲሙ ለኛ ቀርቶ ለጎረቤት በቃ በሰፈራችን ላለው ሰው ሁላ ነው የተረፈው እንደዚህ እንደምታዩት ነው አልቀረም በጣም ነው የገረመኝ ምር ሳስበው እኔ ራሱ ለጓደኞቼ ሁላ ቤት ላሉትኝ እየላኩኝ በመሻወር ማለት ነው ከኛ ቤት ተርፎ እና ቅጠሉ እንደዚህ የሚያምርዬ ነበረ ይሄ እንደዚህ እንዳይገማ እያልኩኝ በመቀስ ይሄን ቆርጠዋለሁ ከዛ እሱ ሲያድግ ሌላ ቅጠል ሲያመጣ ይሄው እንደዚህ እያፈራ ነው በጣም ነው ያፈራው እንዴት እንዳፈራ ነግራቸው አልችልም ማሻአላህ ነው በጣም ነው ያፈራው እና ይሁን እንደዚህ አፈራ አንዱ እግር 10 ሆነ ማለት ነው እኔ አንድ እግር ተክዬ አስባችሁታል ተራብቶ ለራሱ ኮትኩቼ ሁለት ጊዜ ብቻ ነው በነገራችን ላይ ኮተኮትኩትኝ ሁለት ጊዜ ብቻ ነው የኮተኮትኩትኝ በሶስተኛው በጣም ቅጠሉ ብዝት ያለ ጊዜ ተውኩትኝ አንዱ እግር 10 ሆነ ተራብቶ ወደዚህ ትኝት ብሎ ማለት ነው እና እንደዛ አፍርቶ እየለቀምኩኝ ነበረ ይሄ የመጀመሪያ ለቀማ ነበረ በጣም ነበረ ደስ የሚለው የለፋችሁበት ነገር ሲያምር ደግሞ እንዴት አባቱ ደስ የሚል አረቦቹ አስባችሁታል ድንጋይ ውስጥ ምን ልታረገው ነው ያ ምናምን ነገር እያሉ አሳያቸዋለሁ ምን እንደማረጋልኩና
እንደለፋውም አልቀረውም ማሳየኋቸው። አሁን ቤት ያለ ቲማቲም ልነግራችሁ አልችልም። እና ይህንን ይመስል ነበረ። ገና ጥሬ ነው፣ አልበሰለም። በጣም 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 ነው ያፈራው። ይሄ ብቻ አይደለም ሌላም አለ፣ ግን ሁሉንም አልቀረጽኩትም። ያው ለመቀረጽም ስለማይመቼ በአንድ እጄ ስልኬን ይዤ ነው ይሄንንም ራሱ እየለቀምኩ የማሳያችሁና ለመቀረጽ አይመችም ነበረ። ያለሁበትም ቦታ እንደዚህ ወደዛው አስተኛውትኝ ማለት ነው። እያነሳሁኝ ወደዛ አስተኛውት፣ ምክንያቱም ወደ መንገዱ እየመጣ ሰው እንዳይረገጠው ብዬ ወደዛ አስተኛውትኝ፣ ወደ አጥሩ እና እንደዚህ ያምር ነበረ። በጣም በጣም ነበረ የሚያምረው። የምር ነው የምላችሁ። እንዴ እዚህ ድንጋይ ውስጥ እንዴት ያለ ቲማቲም በቀለ ብለው እስከሚገረሙ ድረስ። ከዛም እንደዛ አፍርቶ ነበረ። ያው እንደዚህ እየለቀምኩኝ ነበረ። ቲማ ቀይ ያፈራውን ደግሞ ከስር ከስር ታለቀማችሁትኝ ይገማል። የሌላኛውንም ቲማቲም ስለሚያበላሸው በቃ ጥንቅቅ ብላችሁ ተከታትላችሁ መልቀም አለባችሁ። እና ያው ብዙ ደግሞ ለራሴ ምን አንሶኝ የቤቱ ስራ ውጭ ላይ ደግሞ ሌላ ስራ ላይ ያክላለሁኝ ይላል። ግን እኔ አሁን በዚህ በቲማቲም ለራሴ ሽጬ ባልጠቀምበት እንኳ ራሱ ለብዙ ለተቸገሩ ሰዎች እንትን ብያዋለሁኝ። ጉልበታችን ፈራሽ ናት፣ ምን ጊዜም አንኖርም። ግን ደግሞ ባለን ነገር ገንዘብ እንኳን ኑሮን ሰው ባንረዳ ባለን ነገር ሰው ብንረዳ ብዬ አስባለሁ፣ እንደራሴ ማለት ነው። ይሄ የራሴ ሀሳብ ነው። እና ብዙ ሰዎች ለብዙ ጎረቤቶች በዚህ በእኛ ሰፈር ላሉ ሰዎች በካርቶን በኪስ እያረግን ነው የሰጠናቸው ማለት ነው። ምክንያቱም እኛ በቃ ሙልት ብሎ ሞላ ፍሬዘሩ የበንተን በከላጥ ምናምን ነገር እየፈጨሁኝ ነው እንደዚህ እየለቀምኩኝ እያጠብኩኝ በከልና በንተን እያጠብኩ እየፈጨ ፍሬዘር ያኖርኩት በስጋ ኪስ ማለት ነው። ያ ሁሉ ነገር ሆኖ ተላጃችን ሙሉ ነበረ እስካሁን ድረስ አለ። እና ቤት እጃዛ ቦታ ላሉ ልጆች ስራ ፈተው ለተቀመጡ ልጆች ምሻወር እየላኩ እንዲሁም ደግሞ ምሻወር ተኔ ዘንዳ ብር ምናምን ሊወስድ ሲመጣ ከዛ እየላኩላቸው አልሐምዱሊላህ። ያኔ ለራሴ ሽጬ ባልጠቀምበትም ብዙ ለተቸገሩ ሰዎች እንትን ብዬበታለሁ ያስባለሁ። ኢንሻአላህ አላህ ከአጅሩ ደግሞ ማገኝ አድርገኝ። ያው ብዙ ማውራት የማይጠበቅብኝም፣ ግን እኔ ምን ልላችሁ ፈልጌ መሰላችሁ ይሄንን እምላችሁ። ይሄ ደግሞ የሁለተኛ ዙር ለቀማ ነው ማለት ነው። እዚህ ላይ የሁለተኛ ዙር ለቀማዬ ነው እዚህ ላይ እየለቀምኩ ያለሁት። ጉልበታችን ፈራሽ ናት። ትርፍ ጊዜ ካለን እንደዚህ ውጭ ላይ አታክልት የሆነ ግዴታ ቲማቲም ብቻ መሆን የለበትም። የሆነ ነገር እንትን ብለን ተክለን በቃ የሆነ ለራሳችንም ደስ ይለናል። እውነት እኔ በጣም ደስ ብሎኝ ነው ይሄንን ስራ የምሰራው የነበረ። ያኔ ማንም አስገድዶኝ ስሪ ብሎ ያስገድዶኝ ሰው የለም፣ ግን ለራሴ ነው። ሆኖም ግን በጣም ነበር ደስ ያለኝ። አሁን ላይ የምር አረቢቱ ማለት ነው ልክ ይሄንን ስታይ ለካ እንደዚህ ይኖራል ብላ ልነግራችሁ አልችልም። ውጭ ስትቆፍር ነው የምትለው አዳሯም ሟልቿም፣ ግን እንደዚህ ቲማቲም አላፈራላትም ቆፍራ። ያው እኛ ሀገራችንም ላይ ያው ያደግንበትም ስለሆነ እንደዚህ እኔን ስታየኝ እንደዚህም ለካ ጥቅም አለ ወይ እኔማ መቆፈር አለብኝ ብላ በቃ ወንድዳ ነው የምትውል የምታድር ውጭ ላይ ማለት ነው። እናማ ስራ ያስከብራል። ምንም አይነት ይሁን ስራ ስሩ፣ ጠንክሩ፣ በርቱ ባይነኝ። ይሄንን ይመስል ነበረ። በጣም አሪፍ የሆነና በጣም የሚያምር ቲማቲም ተክዬ ኮትኩቼ፣ በነገራችን ላይ ልክ እንደ ልጄ ነው ይሄንን ቲማቲም ይዤ የኖርኩት። ማለት ቲማቲም ስለዘራ ነው እና ስለተከል ነው ብቻ ያምራል ማለት አይደለም። የምር ነው የምላችሁ። ልክ እንደ ልጅ ውሃም በሰዓቱ ጠብቄ አጠጥቼው በቃ ኮትኩቼው፣ ቅጠሉ ሲበዛ ቅጠሉ እንዳይግማማት ቅጠሉን ተላው ላይ በመቀስ እየመለመልኩኝ ማታ በቃ መቅሪብ አሱር ከቀዝቀዝ ካለ 5 ሰዓት ላይ
ውጭ ላይ ወጥቼ ስራዬ ምንድን ነበር? በቃ ቲማቲሙን ከላው ላይ ያለውን ቅጠል መመልመል ሳይመሽ ማለት ነው። መሸት ስላለ አይታየኝም እና ሳይመሽ እመለምልለታለሁ ልክ እንደ ልጅ። ውሃውንም ያው እንደምታዩት ለይ ከስሩ አስገብቼ ጎማ ላይ በለዩ ነው ማለት ነው የማጠጣው። እናማ ልክ ስትንከባከቡት የሆነ ነገር በቃ ልክ ደስ ብሏችሁ ልክ እንደ ልጅ ህፃን ልጅ አይታችሁ አታውቁም? ልክ እንደ ህፃን ልጅ ነው ተንከባክቤ እዚህ ቦታ ያደረስኩትና እንደዚህ እንዲያፈራ ያረኩት እላችኋለሁ ውዶችዬ። ይሄንን ቪዲዮ እርግጠኛ ነኝ እስከ መጨረሻው ድረስ እንደምታዩት። እንግዲህ ያላያችሁትም ቀረባችሁ፣ ያያችሁትም ደግሞ ትጠቀሙበታላችሁ ብዬ አስባለሁ። መልካምነት ለራስ ነው። እርግጥ እኔ አሁን ባለዘራውም ባልተክለውም አድቤም ዝም ብዬም ቁጭ ማለት እችላለሁ። ግን ደግሞ እንደዚህ ሰርተንም በትርፍ ጊዜያችን መስራትም እንችላለን። ቢያንስ እንኳ እንደዚህ ለተቸገሩም ሰዎች እንረዳለን፣ ለራሳችንም እንጠቀማለን። በእውነት ነው የምላችሁ። ይሄ ከዚህ ተድንጋይ ውስጥ ነው እንዲወጣው ትላላችሁ። አሁን እዚህ ቦታ ድንጋይ አፈር የለውም፣ አሸዋ ነው። ግን ቲማቲሙ እንዴት እንዳማረ ነግራችሁ አልችልም። ደግሞ ያተላለቁ ነገር ያማሻአላህ ተባረከላ ትላላችሁ። የምር በጣም ትልልቅ እንደ ቆጥኝ ነበር የሚያክለው። በቃ ጥፍ ብሎ ተመችቶት ምናምን ነገር ያው ስለኮተኮትኩትም ብዙ ጊዜ ነው የኮተኮትኩትኝ። ከቦታውም ነቅዬ ሌላ ቦታ ስለሆነ የተከልኩትኝ በጣም ነበር የተመቸው። ልክ እንዳልኳችሁ ልክ እንደ ህፃን ልጅ ነበረ ተንከባክቤ ያስኩትኝ። እሱም ደግሞ አላሳፈረኝም። እንደዚህ በሚያምር እየመልኩ አፍርቶ ትላላችሁ። የምር እንዴት እንደሚያምር እኮ እኔ አሁን ብዙን ጊዜ አልቀረጽም። ያኔ ከመጀመሪያው ጀምሬ እንዴት እንደተከልኩትኝ እንዴት እንደኮተኮትኩትኝ ሁሉን ነገር ባሳያችሁ ደስ ይለኛል። እስኪ ይሄ ቪዲዮ ከተመቻችሁ ይሄ የለቀኩት ቪዲዮ ይሄ የሰራሁት ቪዲዮ ከተመቻችሁ ንገሩኝ። ተንግዲህ ወዲያ የምተክለውን ቲማቲም መጀመሪያ ከዘሩ አንስቼ እንዴት እንደምዘራ እንዳሳያችሁ የምትፈልጉ ሰዎች በኮሜንት አስቀምጡልኝ። እርግጠኛ ሁኜ ነው የምነግራችሁ። መጀመሪያ ስተክል ጀምሬ ስዘራው ጀምሬ ቲማቲሙ እንዴት ያለ እንደሆነ የቲማቲሙን ዘር ኬት አምጥቼ እንደዘራሁት ሁሉን ነገር እንደ አዲስ እሰራላችኋለሁ ማለት ነው። ቪዲዮ ከተመቻችሁ ስሪልን በሉኝ፣ በኮሜንት አስቀምጡልኝ። ኮሜንታችሁን አይቼ እሰራላችኋለሁ ማለት ነው። ለቤቴ አዲስ የሆናችሁ ቤቴን ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ እገዙኝ፣ እንተባበር። የምር አዲስ ነው አካውንቴ። እስኪ ሁላችሁም በቻላችሁት አቅም ላይክ፣ ሰብስክራይብ፣ ፎሎ እያደረጋችሁ ሼር እያደረጋችሁ ላይካችሁን እፈልገዋለሁ። ላይክ አርጉኝ። ላይክ እንደው ለዚህ ለሚያምር ቲማቲም ላይክ አያስፈልገውም። እስኪ አሁን ይሄ እንደ እውነት ከእኔ ዝህ ተክዬ በቀለ ይመስላል፣ ከውጭ የተገዛ ይመስላል እንጂ እና ይሄንን የመሰል ነበረ። ይሄ እንግዲህ የኡማው ዩቲዩብ የተከለችው ነው። ይሄን ደግሞ ለሰው እየሰጠሁኝ እንደዛ አድርጌ በካርቶን እያረኩኝ ለጎረቤት ለተቸገረ ሰው ሴትዮቱ ልጆቿ ሲመጡ እንደዙ ዘመዶቿ ሊያዋስ ሲመጡ እንደዛ እያረኩኝ ካርቶን ውስጥ አድርጌ ነበረ የምሰጣቸው። በጣይፍም ላሉት በጅዳም ላሉት በቃ እንዳይቀርባቸው ማለት ነው። እናማ ያው ይሄን የመሰለ ቲማቲሜን አሳይቻችኋለሁ። እንደምትወዱት አልጠራጠርም ውዶችዬ፣ ማሮቼ። በሌላም ቪዲዮ እስከምንገናኝ ድረስ ሰላም ሆኑልኝ። ያው እንግዲህ አላህ ሀገራችንንም ሰላም ያርግልን፣ ቤተሰቦቻችንንም አላህ ሰላም ያደርግልን። እኛም ደግሞ አላህ በሀገራችን ላይ ገብተን በሰው ጓሮ ሳይሆን በራሳችን ጓሮ እንደዚህ ሰርተን የምንጠቀምበት አላህ ያድርገን እላቸዋለሁኝ። ያው እንግዲህ አሚን በሉ። አላህ መቅቡል ያድርገው ዱዓዬንም።
እናማ ይሄንን ይመስል ነበረ እኔ የዘራሁት ቲማቲም። ያያችሁት አረዛዘሙ ቦታው በጣም ረጅም ነው። ወደ ታችና ወደ ላይ ረጅም ነው፣ ግን የቦይ ልክ እንደ ቦይ ያለ ነው። እና ይሄን ይመስላል። አሰላሙ አለይኩም ቻው፣ ሰላም ሁኑልኝ።